መንግስት እንጂ ሌላው አሁን ያለንበት መሰረታዊ ችግር ምንድነው ካል ወደ እነዚህ ነው መጣው አንዱ ችግራችን የፖለቲካ ፓርቲዎቻችን ይመስሉናል ከያፓ ዘመን የራሳቸውን ትውልድ በሉ በደርግ ዘመን የኛን ትውልድ በሉ አሁን የልጆቻችንን ትውልድ ለመብላት የሚሰሩ የፖለቲካ ፓርቲዎች አሉ ይሄ አንደኛ ቢታይ ሌላው በጣም ያፈርኩት በእናንተው በዚህ በአዲስ አበባ ምክር ቤቱ ስትነጋገሩ የምገባ ላይ እንዴት የኦሮሞ ተማሪዎችን ትመግባላችሁ በጀታችን ወደዛ ባክኗል የሚል እኛ ቆመን ከመረጥ ነው ምርጫው ሲደረግ አንዱ ካስተባበሩት ነኝ ከመረጥኩት ተው ይሄን መስማቴ ዩኤስአይድ እና እኮ የቻይና ኤድ ሲረዱን እኮ የተራበኛን ሰው ለማብላት ነው ሌላው ከውጭ ሀገር መጥቶ ያበላን ወንድሞቻችን ሲበሉ ህዝብ ወክለው ፓርላማ ቁጭ ብለው የሚናገሩ ሰዎች በምን አይነት ሁኔታ እንዳረማቸዋቸው አልገባኝም ሌላው መርጦ አልቃሽ ናቸው እዚህ ሀገር ያሉ ፓርቲዎች ትልልቅ ሰዎች መርጦ አልቃሽ ናቸው የሆኑ እነሱ የሚፈልጉት ቡድን ሲሞቱ ንጹሃን ሞቱ ብለው ይጮሃሉ ሰው ሁሉ ንጹህ ነው ሰው ሁሉ